السلام عليكم ورحمة الله وبركاته ልጆቼ እንዴት ናችሁ? ሰላም ነው? ዛሬ ደግሞ ኢንሻአላህ ማስታውሳችሁ ስለ ምቀኝነት ነው። ምቀኝነት በጣም መጥፎ የሆነ የሰው ልጆች የሚበላ በጣም መጥፎ የሆነ ባህሪ ነው እና ይህንን ባህሪ ልንርቀው ይገባል። ዩሱፍን አለይሂ ሰላም ወንድሞቹ በምቀኝነት ነው ጉድጓድ ላይ የጣሉት። ነገር ግን መጨረሻ ላይ ምንድነው ያደረገው? አላህ Subhanahu Wa Ta'ala እሱን የበላይ ያደረገው፣ እነሱ ግን ከርሱ ስራ አደረጋቸው ማለት ነው። እና ምቀኛ ከሆናችሁ መጥፎ ቦታ ላይ እንድትወድቁ ነው የምትሆኑት። ኢብሊስ ለዓነቱላህ አለይህ ለአደም አልሰግድም ሲል በምቀኝነት ነው። ለዚህ ከጭቃ ለፈጠርከው ፍጡር እሰግዳለሁ እንዴ ብሎ ነው የተናገረው። ለፈጠርከው ሰው እሰግዳለሁ ይሁን በምቀኝነት ማለት ነው። ለአደም ስገዱ ሲባሉ ማለት ነው። قال أأسجد لمن خلقت طينا ለዚህ ከጭቃ ለፈጠርከው ፍጡር እሰግዳለሁ እንዴ ነው ያለው። ግልጽ ነው። በዚህ ምክንያት ነው ከጀነት የተባረረው ማለት ነውና ይሄ ኩራት የሚባለው ይሄ ምቀኝነት የሚባለው ነገር ውስጣችሁን እየበላ ባዶ ነው የሚያስቀራችሁ። ከሀቅ እንድትርቁ ያደርጋችኋል። ስር የሰደደ አደገኛ በሽታ ነው በነገራችን ላይ ምቀኝነት። ከወንድሞቻችሁ እንድትለያዩ፣ ሀቅን እንድትተው፣ ባጢል እንድትከተሉ፣ በቃ ሸይጣን እንደፈለገ እንዳደርጋችሁ በር መክፈት ነው ይሄ ምቀኝነት የሚባለው ነገር። ኢብኑ ሐቲም ረሂመሁላህ ምን ይላሉ? አራአይቱ الناس يتحسدون ሰዎች ሲመቀኛኙ ምቀኝነትን ሲያደርጉ አየሁኝ። فنظرت في قوله تعالى ወደ አላህ Subhanahu Wa Ta'ala ንግግር ተመለከትኩኝ አለ። نحن قسمنا بينهم معشيتهم فتركت الحسد ከዛ በኋላ ምቀኝነት የሚባል ነገር ተውኛል። ምክንያቱም ምቀኝነትን የተወኩበት ምክንያት አለ እኛ የቅርቢቱ ህይወት ኑሯቸውን በመካከላቸው ከተካፋፍለናል የሚለውን የቁርአን አንቀጽ አንብቤ የዛኔ ነው ምቀኝነትን የተወኩት። ምክንያቱም የአላህን ክፍል መቃወም ነውና ምቀኝነት በማለት አላህ Subhanahu ማን ኢብኑ ሐቲም ይናገራልና በምንችለው አቅም ምቀኝነትን ልንርቅ ይገባል። የአላህ መልእክተኛ አለይሂ ሰላም ምንድነው የሚሉት? لا تقاطعوا አትቆራረጡ ولا تدابروا ولا تباغضوا ولا تحسدوا ነው የሚሉት። ولا تحسدوا ማለት አትመቀኛኙ ማለት ነው። ምቀኝነት በጣም መጥፎ ነገር ነው። ታዲያ ምን ሆኑ ሲባል ወኩኑ ዒባደላህ የአላህ Subhanahu Wa Ta'ala ትክክለኛ ባሪያዎች ሆኑ፣ ኢኽዋንን ወንድማማቾች ሆኑ ብሎን አላህ Subhanahu Wa Ta'ala ያለ መልእክተኛ ሰለላሁ የተናገሩት ሙስሊም ኢማም አህመድ ላይ ማለት ነውና በምንችለው አቅም ከምቀኝነት ልንርቅ ይገባል። ምክንያቱም ምቀኝነት መጀመሪያ ራሳችንን ነው የሚጎዱ፣ ውስጣችንን ነው የሚበላን ማለት ነውና ሳናቀው በሽተኛ ሁላ ነው ምን ሆነው እነዛን ሰዎች በመጥፎ እንድናስብ ምናምን በቃ አለ አይደል በጣም መጥፎ ሁኔታ ላይ ስለሚጥለን በምንችለው አቅም ለሰዎች መልካም እንሰብ፣ በመልካም ጥርጣሬ እናውላቸው። ሰዎችን በምንችለው አቅም መልካም እንጠርጥር፣ መልካም እንሆንለን። ሰው መልካምነት አያስከፍልም። በቃ ደግ ስትሆኑ አላህ Subhanahu Wa Ta'ala ልቦቻችሁን ንጹህ ያደርግላችኋል። እሺ እና ሁሉ ጊዜም ደግ ሆኑ፣ መልካም አስቡ፣ ከምቀኝነት ከመጥፎነት ራቁ። ምክንያቱም ይሄ የሸይጣን ባህሪ እንጂ የሙስሊም ባህሪ ሊሆን አይገባም። አላህ ይحفظكم። ሰላም